ሰላም ጤና ይስጥልኝ እንኳን ወደዚህ ልዩ የፎሬክስ ትሬዲንግ ሙሉ ስልጠና በሰላም መጣችሁ። ከዚህ ቀደም አስታውሳለሁ ስለ ፎሬክስ እናወራለን ብዬ ቪዲዮ ሰርቼላችሁ እንደነበር። እናም በዛ ቪዲዮ ብዙ ሰዎች እንደተስማማችሁ ስላወቅኩኝ አሁን ቪዲዮን ለየት ያለ ጊቫዌ አድርጌ ይዤላችሁ መጥቻለሁ። ስለ ጠፋው ይቅርታ። አንድ 16 ቀን ምናምን ሆኖኛል። ልብ ላለው ይቅርታ አድርጉልኝ በዚህ ቪዲዮ እና ልክሳችሁ ወስኛለሁ። እና ይህ ቪዲዮ ዝም ብሎ አንድ ተራ ዩቲዩብ ቪዲዮ አይደለም። ይህ ፎሬክስን ከዜሮ ጀምሮ እስከ መጨረሻው የምትማሩበት የ10 ቀን ሙሉ ኮርስ ነው። እና የመጀመሪያው ቀን ዛሬ ነው። ብዙዎቻችሁ ኢንተርኔት ላይ ስለ ፎሬክስ ሰምታችሁ ሊሆን ይችላል። ነገር ግን የተበታተነ መረጃ ስለሆነ ግራ እንደገባችሁ አውቃለሁ። እና በዚህ ኮርስ ምንም ያልጎደለ ነገር ያለው ሙሉ መረጃ ይዤላችሁ መጥቻለሁ። ዛሬ በመጀመሪያ ቀን ዳይዋን ላይ የምናየው ስለ ፎሬክስ ምንነት ብቻ ይሆናል። በመጀመሪያ ፎሬክስ ምንድነው? ገበያውስ እንዴት ነው የሚሰራው? ሰዎችስ እንዴት ነው ከዚህ ገበያ ትርፍ የሚያወጡት? የሚለውን ነገር መሰረታዊ መዋቅር እናያለን። በቀጣዮቹ በ90 ቀናት ደግሞ ስለ አፖች አጠቃቀም፣ ስለ ፒፕ፣ ስለ ሎት ሳይዝ እና ስለ ሌሎች ቴክኒካዊ ስሌቶች እነግራችኋለሁ። እና ዛሬ ዳይዋን ነው እንጀምርስ። ስለዚህ 10 ቀናት ጉዞ ከኔ ጋር አብራችሁ ለመጓዝ ከወሰናችሁ አሁኑኑ ደብተርና እስክሪብቶ ይዛችሁ ይህን ቻናል ተቀላቀሉ። ለቻናሉ አዲስ ከሆናችሁ ይህ ትልቅ ስልጠና እንዳያመልጣችሁ ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። ዝግጁ ናችሁ? አሁን በቃ ቀጥታ ወደ ቪዲዮ። ዳይዋን። ለመሆኑ ፎሬክስ ምን እንደሆነ ታውቃላችሁ? ፎሬክስ የሚለው ቃል ትርጉሙን ስናይ ቃሉ የመጣው ፎሪጅን ኤክስቼንጅ ወይም ፎሬን ኤክስቼንጅ ከሚለው የእንግሊዝኛ ሐረግ ነው። በአጭሩ በአማርኛ የውጭ ሀገር ገንዘቦችን መለዋወጥ ማለት ነው። ይህንን ለማወቅ ብዙ ማሰብ አያስፈልግም። ሁላችንም በህይወታችን ውስጥ የምናውቀው ነገር ነው። ለምሳሌ እናንተ እዚህ ኢትዮጵያ ውስጥ ያላችሁት እንበል። ወደ ውጭ ሀገር ለስራ ወይም ለትምህርት፣ ለሕክምና ለመሄድ ብትፈልጉ ይዛችሁ የምትሄዱት የኢትዮጵያን ብር አይደለም። እዛም አይሰራላችሁ። እና አሜሪካ ብትሄዱ በብዙ እቃ ወይም በጥሬ ገንዘብ ያስፈልጋችኋል እና በብር እቃ መግዛት አትችሉም። ስለዚህ ምን ታደርጋላችሁ? ከመሄዳችሁ በፊት ባንክ ትሄዱና የያዛችሁትን የኢትዮጵያ ብር ሰጥታችሁ የአሜሪካን ዶላርን ትገዛላችሁ። ልክ ያንን ስታደርጉ እናንተ ሳታውቁት በፎሬክስ ገበያ ውስጥ ተሳትፋችኋል ማለት ነው። አንዱን ገንዘብ ሰጥታችሁ ሌላኛውን ገንዘብ ለወጣችሁ ማለት ነው። ገብቷችኋል? እየጻፋችሁ ተከተሉኝ። ነገር ግን እኛ በኢንተርኔት የምንሰራው ፎሬክስ ትሬዲንግ ስንል በአካል ባንክም አንሄድም። በዓለም ላይ ያሉ ትላልቅ ሀገራቶች ገንዘቦችን በየሰከንዱ ዋጋቸው ይለዋወጣል እና ይህንን ለማድረግ ደግሞ እኛ ባንክ መሄድ አይጠበቅብንም። እና እኛ ደግሞ በቤታችን ሆነን በስልካችን ወይም በኮምፒውተራችን ያንን የዋጋ መለዋወጥ ተጠቅመን በኢንተርኔት ንግድ እንሰራለን ማለት ነው። ሁለተኛ ክፍል 2 ገበያው እንዴት ነው የሚሰራው? ወይም ከረንሲ ፔርስ እንለዋለን። በፎሬክስ ገበያ ውስጥ አንድን ገንዘብ ብቻውን መግዛት ወይም መሸጥ አይቻልም። ገንዘቦችን ሁልጊዜ የሚነገዱት በጥንድ ወይም በጥምረት ከረንሲ ፔርስ በመሆን ነው። እና ምክንያቱም የአንዱን ገንዘብ ዋጋ የምንለካው በሌላኛው ገንዘብ ዋጋ ላይ ተመስርተን ነው። ለምሳሌ በብዛት የሚነገደውን ዩሮ ከዩኤስዲ ወይም የአሜሪካ ዶላር ከዩሮ እንውሰድ። እዚህ ጋር መረዳት ያለባችሁ ነገር አለ። መጀመሪያ ላይ ሁለትን ነገር እናንተ ለመነገድ አሰባችሁ። መጀመሪያ ላይ የተጠቀምነው ገንዘብ ዩሮ ይባላል። ቤዝ ከረንሲ፣ መሰረታዊ ገንዘብ ማለት ነው። እሱ ሁልጊዜው አንድና ዋና እንደሆነ ይታሰባል። ሁለተኛ የተጠቀምነው ገንዘብ ደግሞ ዩኤስዲ ወይም ኮድ ከረንሲ ይባላል። ለምሳሌ እናንተ ስልካችሁ ላይ ዩኤስዲ ዋጋ 1.10 ሆኖ ካያችሁ ትርጉሙ 1 ዩሮ ለመግዛት 1 ዶላር ከ10 ሳንቲም ያስፈልጋል ማለት ነው። የዩሮ ዋጋ በዶላር ሲለካ 1.10 ነው ማለት ነው። ይሄ ገብቷችኋል? ቤዙ ዩሮ ነው መጀመሪያ ላይ የሚገባው። ዩኤስዲ ወይም ቀጣይ የሚመጣው ደግሞ ዩሮ ከዩኤስዲ አይደለም ነው። ዩኤስዲ ደግሞ አውት ከረንሲ ይባላል ማለት ነው። በዓለም ላይ በጣም ብዙ ገንዘቦች ጥንዶች አሉ። ነገር ግን ገበያው ላይ በዋናነት የሚንቀሳቀሱት የአሜሪካ ዶላር ዩኤስዲ ያለባቸው እንደ ዩሮ ከዩኤስዲ፣ ጂቢፒ ከዩኤስዲ ወይም ራሽያን ፓውንድ ከዩኤስዲ
ማለት ነው ትርጉሙ። ዩኤስዲ ከጂፒዋይ ወይም ጃፓኒስ የን ከዩኤስዲ የመሳሰሉት ናቸው። እነዚህም በዝርዝር በሚቀጥሉት ቀናት የምናያቸው ቢሆንም ለዛሬ መያዝ ያለባችሁን ገንዘቦችን ሁልጊዜ በጥንድ እንደሚቀመጡ ብቻ ነው። እና ሶስተኛው ክፍል 3 ትርፍ እንዴት ይገኛል ባይ ቪኤስኤል። አሁን ደግሞ ወደ ዋናው እና አስደሳችሁ ጥያቄ እንምጣ። በዚህ ገበያ ላይ እንዴት ነው ገንዘብ የሚገኘው? ፎሬክስ ላይ ትርፍ የምናገኘው የአንድ ሀገር ገንዘብ ወይም ዋጋ ሲወጣ ወይም ወደ ታች ሲወርድ በትክክል መገመት ስንችል ነው። ምን ማለት መሰላችሁ? የአንዱ ሀገር ዋጋ ወይም ገንዘቧ ዶላር አሁን ከፍ ሲል ወይም ከኢትዮጵያ ብር አንጻር እናስረዳችሁና አንድ ዶላር በኢትዮጵያ ብር 50 ብር ቢሆን እና የአንድ ዶላር ዋጋ 55 ብር ቢሆን ወይም ከፍ ቢል ባይ ብለን እንቆርጣለን ማለት ነው እዚህ ጋር ልክ እንደ ቤቲንግ። ነገር ግን ይሄ የተጠናበትና እውቀት የሚያስፈልገው ነው። ባይ ወይም መግዛት የሚባለው መቼ ነው? የአንድ ገንዘብ ዋጋ ወደፊት ይጨምራል ብለን ስናስብ ወይም በርካሽ ዋጋ እንግዛ፣ ዋጋው ወደ ላይ ሲወጣ በትልቅ ዋጋ እንሸጣለን ብለን ስናስብ ነው። ለምሳሌ የዶላር ዋጋ 100 ብር እያለ ገዛችሁ እንበል። ዋጋው ጨምሮ 120 ብር ሲደርስ ብትሸጡት በእያንዳንዱ ዶላር 20 ብር ትርፍ ታገኛላችሁ ማለት ነው። ይሄ ቀላል ነጋዴነት ነው። በርካሽ ገዝቶ ውድ ሲሆን መሸጥ። ገብቷችኋል? ሁለተኛው ደግሞ ሴል ወይም መሸጥ የሚባለውስ መቼ ነው? የፎሬክስ ልዩ ጥቅሙ እዚህ ጋር ነው። የአንድ ነገር ወይም ገንዘብ ዋጋ ወደፊት ይቀንሳል ይወርዳል ብለን ብናስብ በከፍተኛ ዋጋ እንሸጥና ገበያው ወደታች ሲወርድ ትርፍ እናገኛለን። ቅድም ይጨምራል ብለን ስናስብ ገዝተን አስቀምጠን እኛ ደግሞ ትርፍ ስናገኝ እንሸጠዋለን ማለት ነው። እዚህ ጋር ግን ይወርዳል ብለን ስናስብ እኛ ቀድመን እንሸጠዋለን ማለት ነው፣ እንዳንከስር ወይም ትርፍ እናገኛለን። ይህንን ለጀማሪዎች ለመረዳት ትንሽ ሊከብድ ይችላል። የሌለንን ነገር እንዴት እንሸጣለን ልትሉ ትችላላችሁ። ነገር ግን በፎሬክስ ገበያ ውስጥ የምንሸጣቸው በአካል ያያያዝናት ኖት ሳይሆን የዋጋውን አቅጣጫ ነው ወይም ኮንትራክት። እና ገበያው ወደ ታች እየወረደ በሄደ ቁጥር እኛ ትርፋማ እንሆናለን። ባጭሩ ገበያው ወደ ላይ ይሄዳል ብለን ስናስብ ባይ እናደርጋለን። ገበያው ደግሞ ወደ ታች ይወርዳል ብለን ካሰብን ደግሞ ሴል እናደርጋለን ማለት ነው። ግምታችን ትክክል ከሆነ በሁለቱም መንገድ ትርፍ እናፈራለን ማለት ነው። እዚህ ጋር ላቁማችሁ። አንድ ጥያቄ ላቅርብላችሁ። ምን ብያችሁ ነበረ? ባይ ስንል ምን እናደርጋለን፣ ሴል ስንል ደግሞ ምን እናደርጋለን ብዬ አስረድቻችኋለሁ። እዚህ ጋር ቪዲዮውን ወደ ኋላ ሳትመልሱ የጠየቅኩላችሁን ጥያቄ ኮመንት ላይ እንድትመልሱልኝ እፈልጋለሁ። አንድ የአሜሪካን ዶላርን በአንድ ዶላር ገዛን። የአንድ የአሜሪካን አንድ ዶላር በ50 ብር ገዛን። ከዛም በኋላ የገዛነውን በ50 ብር የገዛነውን ይወርዳል ብለን ብናስብ ምን እንላለን ወይም ምን ብለን እንገምታለን? ይህንን ኮመንት ላይ መልስ ስጡኝ። ክፍል 4 ፎሬክስ ቁማር ነው ወይስ ስራ? እዚህ ጋር በጣም ላሰማራበት ወይም የምፈልገው ጥልቅ ነገር አለ። ላሰምርበት የምፈልገው ብዙ ሰዎች ፎሬክስ እንደ ቁማር ያዩታል ወይም እንደ ሎተሪ። ቅድም ብያችሁ ነበር። ይህንን ያልኳችሁ ፎሬክስ ቁማር ነው ያልኳችሁ ስለምመለስበት ነው። የፈለገውን ይሁን ብለው ዝም ብለው ባይ ወይም ሴል ይጫናሉ። ያ ፍጹም ስህተት ነው። ፎሬክስ ሙሉ በሙሉ በእውቀት፣ በጥናት፣ በትንታኔ አናላይሲስ ላይ የተመሰረተ እውነተኛ ስራ ነው። የአንድ ሀገር ገንዘብ ዋጋ ዝም ብሎ አይቀየርም። የዛ ሀገር የኢኮኖሚ ሁኔታ፣ የስራ አጥነት ቁጥር፣ የባንክ ወለድ መጠን እና ፖለቲካ ሁኔታዎች ናቸው የገንዘቡን ዋጋ ወደ ላይና ወደ ታች የሚያደርጉት። እኛ ደግሞ እነዚህን ነገሮች እንዴት እንደምናጠናና ግራፉን አይተን ገበያው ወዴት እንደሚሄድ እንዴት እንደምንተነብይ በዚህ ኮርስ ውስጥ እንማራለን። እውቀት ሳይኖራችሁ ከገባችሁ ፎሬክስ ቁማር ይሆንባችኋል፣ ገንዘባችሁንም ታጣላችሁ። ነገር ግን በስነ ስርዓት ተምራችሁበት ከገባችሁ ህይወታችሁ የሚቀየር ትልቅ ፕሮፌሽናል ስራ ይሆንላችኋል። ለዚህ ነው ይሄንን የ10 ቀን ኮርስ ያዘጋጀውላችሁ። ይህንን ኮርስ በጥንቃቄ መከታተል ይኖርባችኋል። እና እንግዲህ ለዛሬው ለመጀመሪያ ቀን ዴይ 1 ትምህርታችን ይህንን ይመስል ነበር። ስለ ፎሬክስ ምንነት፣
ስለ ባይ እና ስለ ሴል መሰረታዊ ጽንሰ ሀሳብ በሚገባ ተረድታችኋል ብዬ አስባለሁ። ተስፋም አደርጋለሁ። ነገ በዳይቱ በሁለተኛው ቀን ቪዲዮአችን ደግሞ እኛ በቤታችን ሆነን ወደዚህ ገበያ ለመግባት የሚያስፈልጉንን መተግበሪያዎች፣ አፕሊኬሽን እና እኛ በገበያው መካከል የሚቆሙትን ብሮከሮች ምን እንደሆኑ፣ እንዴትስ አካውንት እንደምናዘጋጅ በተግባር የምናይ ይሆናል። የዛሬው ትምህርት ግልጽ ከሆነላችሁ ዳይዋን ግልጽ ነው ብላችሁ ኮመንት ላይ ጻፉልኝ። ጥያቄ ካላችሁ በኮመንት ቦክስ ላይ አስቀምጡልኝ። ቪዲዮን ላይክ ማድረጋችሁን እንዳትረሱ። ነገ የዳይቱ ቪዲዮ ስለሚለቀቅ ወዲያውኑ እንዲደርሳችሁ ደግሞ ይህንን ቻናል አሁኑኑ ሰብስክራይብ አድርጉ። የደወል ምልክቷንም ተጫኑ። ነገ በዳይቱ እስክንገናኝ ድረስ መልካም ቆይታ።